አያችሁ ኤችሲሲ ምን ያህል ሰዎችን ከጎናችን እንደነጠቀን። ሰላም ጤና ይስጥልኝ፣ ግርማ ነኝ። ትላንት በለቀኩት ቪዲዮ ብዙ ሰዎች ኤችሲሲ ምንድነው፣ መከላከያ ውስጥ ምልክቶች ውስጥ ምንድናቸው፣ የቅርብ ዘመዴን በዚህ አጥቼበታለሁ፣ አባቴን እናቴን እያሉ ብዙ ሰዎች ኮመንት ሰጥተዋልና ቪዲዮ ልሰራበት ተገድጃለሁ። ኤችሲሲ ማለት ሄፓቶሴሉላር ካርሲኖማ የሚል ሲሆን ይህም የፕራይመሪ የሆነ የጉበት ካንሰር ነው። ኤችሲሲ ብዙ ሰዎችን ከጎናችን ነጥቆናል። አጋላጭ መንገዶች አሉት። ለኤችሲሲ የሚያጋልጡን ብዙ ነገሮች ቢኖሩም ዋና ዋናዎቹ የሚከተሉት ናቸው። የመጀመሪያዎቹና ትልቁን ድርሻ የሚይዙት እንደ ጉበት ቫይረስ የምንላቸው በተለይ ቢ እና ሲ የምንላቸው ሲሆኑ ከነሱ ቀጥሎ አልኮሊክ ሊቨር ዲዚዝ ወይም ሲሮሲስ ሲፈጥር የጉበት ብግነት ወይም ጫና ላይ የሚፈጥሩ ማንኛውም ነገሮች ለእንደዚህ አይነት በሽታዎች ተጋላጭ ያደርጉናል። ነን አልኮሊክ ፋቲ ሊቨር የምንለውም እንደዚሁ የስብ ክምችት፣ እንደዚሁም በተመሳሳይ ብዙ ሰው ያልተረዳውና በጣም ብዙ ሰዎችን ለእንደዚህ አይነት ነገር እያጋለጥብን ያለ አፍላቶክሲን የሚሉት ናቸው። አፍላቶክሲን ማለት ምን ማለት ነው? ጥራጥሬ እህሎች ላይ ወይም ደግሞ ማንኛውም የሚበሉ ምግቦች ላይ መርዛማ ነገሮች ሲገኙ፣ መርዛማ ነገሮች በተለይ ከሻጋታ ከፈንገስ ናቸው አብዛኞቹ። በእነሱ መንገድ እኒህ መርዛማ ነገሮች ከተፈጠሩና እነሱን ከተጠቀምናቸው ጉበት ለነሱ በምትሰጠው ምላሽ እና በምታደርገው ፍትጊያ ከፍተኛ የሆነ ቁጣ፣ ብግነት እንዲሁም ጠባሳ በመፍጠር የጉበት ዲኤንኤ የምንለውን ጉበት ላይ ያሉ ሴሎችን የተዛባ ሙቴሽን እንዲኖራቸውና ወደ ካንሰርነት እንዲቀየሩ ያደርጋል። አፍላቶክሲን ምኖች ላይ ሊገኝ ይችላል? ጥራጥሬ እህሎች ላይ በተለይ ታምቀው ያሉ አየር የማያገኙ እርጥበታማ ቦታ ላይ ሆነው ግን እንዲህ ሻጋታ የሚፈጥሩ ነገሮች እንደ ባቄላ አይነት ነገሮች፣ ለውዝ፣ በተለይ ጫት የሚቅሙ ሰዎች ለውዝን በመጠቀም ለእንደዚህ አይነት ነገሮች አብዛኛውን ጊዜ ይጋለጣሉ። ጫቱ ራሱም እንደዚሁ በተመሳሳይ የሚረጩ ኬሚካሎች አሉት። ከትላትል ለመጠንቀቅ ብለው አርሶ አደሮች እንዲህ ጫት የሚያለሙ ሰዎች እንዲሁ ኬሚካል ይረጩታል። እሱን ሳይታጠብ የሚጠቀሙ ሰዎች አሉ። ለእንደዚህ አይነት ነገር የበለጠ ተጋላጭ እየሆኑ ይሄዳሉ። ትንባሆ እንደዚሁ በተመሳሳይ። ሌላው በዘር የሚወርድ የኮፐርና አይረን ወይም የብረት ክምችት የምንላቸው ጉበት ላይ በሚፈጥሩት ጫና ለእንደዚህ አይነት ችግሮች ያጋልጡናል ማለት ነው። መከላከያው መንገድ ምንድን ነው? የመጀመሪያው የጉበት ቫይረሶችን በክትባት መከላከል ይቻላል። እንደ ሀገር ህፃናት ላይ በሚሰጠው ክትባት አብዛኛውን ጊዜ እሱን መከላከል ይቻላል። እንዲሁም ደግሞ እናትየዋ ጋር ከተገኘ ልጁ እንዳይያዝ ለማድረግ የሚሰጠው ክትባት አለ። ካልተያዙም ደግሞ በተለይ አጋላጭ ነገሮች ካሉ አብዛኛውን ጊዜ አስተማሚዎች ከሆኑ፣ የጤና ባለሙያዎች ከሆኑ፣ እንዲሁም ሌሎች ክትባቶችን በማግኘት ከነሱ መጠንቀቅ ይቻላል። እንዲሁም ደግሞ እንዳለባቸው ካወቁ ቫይራል ሎድ፣ የአንቲጅን፣ የአንቲቦዲ የሚባሉ ነገሮችን በክትትል በማሰራት መድኃኒት የሚጀምሩበትን አጋጣሚ ማመቻቸት መቻል አለባቸው። ከዛ ውጭ ትንባሆ፣ ጫት፣ አልኮል እነዚህን ነገሮች በማስወገድ እኒህ እየታሸጉ ስፖር በመፍጠር ፈንገስ በመፍጠር አፍላቶክሲን የሚያመጡ የጥራጥሬ አይነቶችን ትክክለኛ በሆነ ቦታ ላይ ማስቀመጥ። በተለይ በገጠሪቱ የሀገሪቱ ክፍል አብዛኛውን ጊዜ አንዳንድ ማሽላ ምናምን የሚመረትባቸው አካባቢ ካመረቱ በኋላ ጉድጓድ ላይ የሚቀብሩ ሰዎች አሉ። ያ የበለጠ ማሽላው እንዲሻግትና ያን ማሽላ በሚጠቀሙበት ሰዓት ለእንደዚህ አይነት ነገሮች እንዲጋለጡ ያደርጋል። ስለዚህ ይሄ ጥንቃቄ ሊደረግበት ይገባል። ምልክቶቹ ምንድናቸው? አብዛኛውን ጊዜ ኤችሲሲ ገና ሲጀምር ምልክት አያሳይም። በጣም የበሽታው አስቀያሚነት እዚህ ጋር ነው። ምልክት ላያሳይ ይችላል እና ሊያዘናጋ ይችላል። ነገር ግን ባገኛችሁት አጋጣሚ አልትራሳውንዶችን መታየት፣ የጉበት ኢንዛይሞችን መታየት እጅግ በጣም ጥሩ ነውና ዋና ዋና ምልክቶች ተብለው የሚወሰዱት ካደገ በኋላ የሚመጡ ናቸው እና በቀኝ የጎናችን ክፍል ላይ ውጋት፣ አንዳንዴ ሲከፋና ጉበት ላይ በጣም ኃይለኛ ጉዳት ሲያመጣ የአይን ቢጫ፣ የቆዳ ቢጫ መሆን፣ የሽንት ቀለም መቀየር፣ የሆድ መነፋት፣ የሆድ ማበጥ እንዲሁም በጣም እየከፋ በሚሄድበት ሰዓት እስከ እግር ማበጥና ሙሉ ሰውነት እስከ ማበጥ ድረስ ሊያደርስ የሚችል ምልክት አለው። ሕክምናው ብዙውን ጊዜ መጀመሪያ ገና ሳያድግ ቶሎ ኢርሊ ከተገኘ በኦፕሬሽን ሙሉ በሙሉ መዳን ይቻላል። ምክንያቱም ሳይሰራጭ ከተገኘ ያንን ቦታ የጉበትና የሐሞት መንገድ ሐኪሞች በማስወገድ ሕክምና ይሰጣሉ ማለት ነው። ከዛ ውጭ ግን ኬሞቴራፒዎችን፣ የራዲዮቴራፒ እነዚህን በመጠቀም እድሜን ከማራዘሙ ውጭ ወደ ሌላ ቦታ ከተሰራጨ ምንም ላይደረግ ይችላል እና ማንኛውም ሰው ጉበቱን፣ ኩላሊቱን በተገቢው ጊዜ ቢታይ በጣም ይመከራል ብዬ አስባለሁ። አመሰግናለሁኝ። ሼር፣ ኮፒ ለሌሎች እንዲደርስ በማድረግ እንዲሁም ላይክ በማድረግ ተባበሩኝ። አመሰግናለሁ።